በ13 ዓመቴ ነው የመጣሁ ሁመራ ዱር ያለች ምዕራብ ትግራይ የተባለችው በወያኔ ናት እንጂ እኛ ባንዴራ አንበሳ ያለች ማውቃት ሁመራ በቃ በጎንደር ናት። በጎንደር በቃ አውራጃ ዳባት በየምድር ነው ማውቃት። ከ67 ዓመተ ምህረት ጀምሬ እስከ 81 በነበረበት ጊዜ እስከ ጥሪ ወር እዚህ ነው ያለሁ። ተከዘምላሽ ወልቃይት እናንተ መብት አክብረን እናንተ ደግሞ የኛ መብትና የኛ ጥያቄ አክብራችሁ ስንሄድ ብቻ ነው በጋራ መኖርም በጋራ መቀጠል የምንችለው ማለት ነው። የዚህ ሁሉ ጣጣ ከህወሓት በስተቀር ማንም ተወቃሽ ሊሆን አይገባም። ወልቃይት ጠገዴ ዛሬም ነገም አማራ ነው። ወያኔም ይሄን በደንብ አድርጎ ያውቃል። ስደት መቼ ተጀመረ? መግፋት መቼ ተጀመረ? መግደል መቼ ተጀመረ? ለወያኔ እንተው። ይሄን ስንጠላ ነው አንድ ምን ሆነው፣ ይሄን ስናወግዝ ነው አንድ ምን ሆነው። የትግራይ ህዝብ መኖር የለበትም የሚለው እሳቤም ሐሳብም የለንም። ማንነታችን እንዳይረጋገጥ የህወሓትን ኔትወርክ ሆኖ ግን እዚህ የሚሰራ ከሆነ ግን እንጣላለን ነው። በትግራዊነታችሁ ልትሸማቀቁ አይገባችሁ። እኔም ኢትዮጵያዊ ነኝ፣ እናንተም ኢትዮጵያዊ ናችሁ። በኢትዮጵያዊነታችን አንድ ላይ እንሆን። ትክክል ያልሆነ ሐሳብ ሲመጣ ግን በጋራ እንታገል። ወልቃይት ጠገዴ የትግራይ አካል ነበር የሚል ካለው ታሪክ ካለው እንነጋገር ብለናል። በማድበስበስ የትግራይ ህዝብ ስሜት ውስጥ አስገብተው ተመልሰው በጉልበት መያዝ ነው የሚፈልጉ። የምንግባባው ሁላችን እውነት ይዘን ህግን ተከትለን የጋራ የምናደርገው ሐሳብን ተጋርተን እንኖራለን እንጂ አንዱን ለአንዱ በጉልበት አንበርክኮ መኖር የሚቻልበት ወቅትም ሁኔታም አይደለም።